ሰላም ሰላም የዩቲዩብ ተከታታዮች እንዴት ናቸው? ሁሉ ሰላም ሁሉ መልካም አለላችሁ። እግዚአብሔር ይመስገን። በአዲስ ቪዲዮ ደግሞ ዛሬ ከች ብዬላችኋለሁ ወዶች ለእናንተ የሚጠቅምና ለእናንተ ጥሩ ነገር የሆነ ዛሬ ደግሞ በጣም አሪፍ ነገር ይዤላችሁ መጥቻለሁ። እንደምትወዱት እርግጠኛ ነኝ። እናንተ የሚጠበቅባችሁ የዩቲዩብን ከታች ያለችውን ሰብስክራይብ ብቻ አንዴ ጫን በማለት ቤተሰብ ይሁኑ። የደወል ምልክቷንም እንዳትረሱ አንዴ ጫን ይበሏት ማለት ነው። እና ወዶች የዛሬው ቪዲዮ በጣም አሪፍ ነው። እንደምትጠቀሙበትና ውጤቱን በቅርቡ እንደምታገኙበት እርግጠኛ ነኝ ማለት ነው ወዶች። ዛሬ ደግሞ ይዤላችሁ የመጣሁ ፊታችን ማለት ነው። ለፊታችን በጣም አሪፍና በጣም ጠቃሚ የሆነ ነገር ይዤላችሁ መጥቻለሁ። እሱ ምንድነው? አብረን እናየዋለን፣ እንከታተላለን ማለት ነው። ይሄ ነው ወዶች። በጣም ነው የሚያምር። እኔ በጣም ወድጀዋለሁ ማለት ነው ወዶቼ። ተስማምቶኛል። በቅርቡ ነው ውጤቱን ያየሁበት ማለት ነው። ከማንኛውም ሱቅ ላይ ታገኙታላችሁ። ከፈለጋችሁ ደግሞ ኦንላይን መጥለብ ትችላላችሁ። አብዛኛውን ጊዜ ኦንላይን ያለ ይሄ ነገር ማለት ነው። ከፈለጋችሁ ደግሞ ፋርማሲ ላይ ያለ ወይም ሱቅ ሊኖር ይችላል። ሱቅ አይቻላቅም እንደ እውነት ከሆነ ማለት ነው። ኦንላይን ግን አለ። ኦንላይን መጥለብ ትችላላችሁ። ኦንላይን መጥለብ የማትችሉ ልጆች ደግሞ ፋርማሲ ሄዳችሁ ይሄን ፈተውን አሳዩና ይሰጣችኋል። ግዙና ተጠቀሙ። በቅርቡ ውጤቱን ታገኙታላችሁ። እኔ እየተቀባው አሳያችኋለሁ። እንዴት እንደሆነ ሁሉ ነገር አሳያችኋለሁ። ከመጀመሪያው እስከ መጨረሻው እናንተ ብቻ ምንድነው የሚጠበቅባችሁ? መከታተል። በጥሞና እዩኝ ማለት ነው። ሲጀመር ማለት ነው ተቀብቼ ጨርሻለሁ። ግማሽ ነው ያለ ማለት ነው። አሁን አሳያችኋለሁ ማለት ነው። ካርቶኑ ሲኖር እኔ ካርቶኑን እስከ ካርቶኑ ያሳያችሁ ይሄን ስዕሉን እንድታዩት ማለት ነው። ስዕሉ ይታያችኋል። ስዕሉን እንድታዩት ነው። ይሄው የፊት ነው የራሱ የተዘጋጀ ማለት ነው። የሚታያችሁ ከሆነ በጣም አሪፍ ነው። አሁን እኔ እከፍተዋለሁ። እቻት ካርቶኑ ትልቅ ይመስላል። ከዚህ ላይ ግን በጣም ትንሽ ናት። በጣም ትንሽ ናት። ከዛ ያው ከፍታለሁ። ከውስጡ እንትን አለው። ከዛ ያው ከፍታለሁ። ጨርሻለሁ። በነገራችን ላይ ያው ተቀብቻለሁ። ይታያችኋል። ተቀብቼ ጨርሻለሁ ማለት ነው ወዶቼ። እኔ በጣም ነው የምቀባው። ቀን በቀን ተቀቡት። በጣም አሪፍ ነው። ቀን በቀን ስራ ከሌላችሁ ቀን በቀን እየተቀባችሁ ታጠቡት። ቢያንስ ለተወሰነ ደቂቃ ማለት ነው። አሁን እቀባዋለሁ። ተከታተሉኝ ማለት ነው ወዶቼ። እኔ በእጄ ነው የምቀባው። ያው እየተቀባሁት ነው። እንደዚህ ትቀቡታላችሁ። ሁሉም ፊታችሁን በደንብ አድርሱት። በደንብ ቀቡት ማለት ነው። የሆነ በደንብ ቀብቻለሁ። ለምን ሁሉም ይሄ አይናችን ደረዝ ላይ ያለውን ይሄ አይናችን ላይ በብዛት እንቅልፍ ብዙዎቻችን ማለት ነው እንቅልፍ ብዙ ጊዜ ያለተኛ እና ታች ላይ ያለው በደንብ ቀቡት ማለት ነው። ቀብቻለሁ። ሁሉንም አድርሱት ማለት ነው ልጅ። ይሄው በጣም አሪፍ ነው። እንደምትወዱት ደግሞ እርግጠኛ ነኝ። ይሄው ተቀብቻለሁ። ለራሴ ራሱ ፊት ያስፈራኝ ማለት ይሄን አረ ቅድም የነበረ ፊትና አሁን የነበረኝ ፊት ሳይሆን የሆነ ያስፈራ ምን የመጣው ቢመስለኝ ይሄን እና ወዶች እየተጠቀሙት ይጠቅማቸዋል። በጣም አሪፍ ነው ለፊት ማለት ነው። አሁን የተወሰነ ደቂቃ እቆያለሁ ማለት ነው። እንደዚህ ተቀብቻው እናንተ እስከፈለጋችሁት መቆየት ትችላላችሁ። ድርቅ ይላል። ሲደርቅ ፊታችሁን ማለት ነው እስከ ማውራት ሁሉ ያቀታችኋል። የሆነ እንትን ውጥር አድርጎ ነው የሚይዛችሁ ማለት ነው። በዛን ሰዓት ፊት የተበላሸ ብላችሁ እንዳደነግጡ ማለት ነው። ለተወሰነ ተሎ አትታጠቡት። ይቆይ ይድረቅ ማለት ነው። የመድረቅ ባህሪ ስላለው ተሎ ነው የሚደርቅ ማለት ነው። እና ወዶቼ እንደምትወዱት 100% እርግጠኛ ነኝ። እንደምትወዱ አሁን ራሱ ማለት ነው ይሄው ደርቋል። የሆነች በጣም ነው የደረቀ ደርቋል። እዚህ ላይ በጣም ደርቋል።
ቆዩ ትንሽ ቆይታችሁ ትታጠቡትና ማለት ነው። እጄ ላይ ያለው ራሱ አያችሁ ደረቀ። ከፈለጋችሁ እናንተ ይሄ አንገታችሁን ሁሉ መቀባት ትችላላችሁ። እኔ አሁን አንገትን መቀባት ስለማልፈልግ ነው እንጂ ከፈለጋችሁ ይሄ ሙሉ እንዳለ እስከዚህ ድረስ ከአንገታችሁ ድረስ መቀባት ትችላላችሁ። ለአንገታችሁ በጣም አሪፍ ነው። እንደምትወዱት እርግጠኛ ነኝ ማለት ነው ውዶቼ። ይስማማችኋል። ይሄ ምንም ችግር የለውም ማለት ነው። ይሄ ደግሞ ማለት ነው ይሄ ደግሞ በጣም አሪፍ ነው ማለት ነው ውዶቼ። እንደምትወዱት እርግጠኛ ነኝ። በመጀመሪያ ማለት ነው አሁን እንደዚህ ትቀቡትና ይሄን ከተቀባችሁት በኋላ ይሄ ሳሙና ነው ማለት ነው። ይሄ ይታያችኋል። ይሄ ሳሙና ነው። በዚህ ነው የምትታጠቡ ማለት ነው። ከፈለጋችሁ እናንተ በሌላ ሳሙና መታጠብም ትችላላችሁ። ከቻላችሁ ይሄን ብትገዙት አሪፍ ነው። ለፊት በጣም ይሄ አሪፍ ነው። ፊት ለፊታችን በጣም ይስማማል ማለት ነው። ይሄ ከማንኛውም ሱቅ ታገኙታላችሁ። ፋርማሲ ላይ በብዛት አለ። ይሄ ይታያችኋል ወደቺ እንደሚታያችሁ እርግጠኛ ነኝ። ይሄን ገዝታችሁ በሳሙና ነው። ይሄ ፈሳሽ ሳሙና ነው። ታጠቡት፣ ይጠቅማችኋል ማለት ነው። በፎቶ አስቀምጥላችኋለሁ እና ወደቺ ይሄን ይመስላል ማለት ነው። ይሄን ካርቶኑን በደንብ ላሳያችሁ። ይሄ ደግሞ የካርቶኑ እንዳትዘናጉ። ይሄ ራሱን ግዙት ማለት ነው። የምትችሉ ከሆነ ኦንላይን መጥለብ ትችላላችሁ። የማትችሉ ከሆነ ፋርማሲ ላይ ታገኙታላችሁ ማለት ነው። በጣም አሪፍ ነው። ፊት ምንም ለፊታችሁ ምንም አትስጉ። ፊታችን ይበላሽ ይሆን ፊታችን ያበላሽን ይሆን እንደጥሩ። እኔ ራሱ አሁን ማውራት እያቃተኝ ነው። እየደረቃላችሁ ቅድም ሌላ ከረን ነበር አይደለ? የካርቶኑ ከረን ነው የሚመስል አይደለ? አሁን ግን ነጭ የሆነ ነው ይሄ እና ልናወራ ስንል ማለት ነው በጣም ጭምድድ አድርጎ ነው የሚይዘን ማለት ነው። እኔ ራሱ የአይት ማርያምን ላወራ እንትን ብሎ ይዞኛል። ጭምድድ አድርጎ ነው የያዘኝ ማለት ነው። እንዳትደነግጡ ፊቴ ምን ሆነ ብላችሁ እንዳትደነግጡ እሺ። የሆነ ፊታችን በጣም ነው ጭምድድ አድርጎ የመያዝ ኃይል አለው ማለት ነው። እና ወዶቼ ተጠቀሙት፣ ይጠቅማችኋል። እንደሚጠቅማችሁ ደግሞ 100% እርግጠኛ ነኝ። እኔ የጠቀመኝና ውጤቱን ያየሁበት ነው። ተጠቀሙት። አንዳንዶቻችን ማለት ነው የሆነ የተሳሳተ ነገር ነው ምናምን ምን ልጆች አለን ማለት ነው። ግን ማለት ነው ወዶቼ የተሳሳተ ነገር አይደለም። ይሄው ለራሱ ለፊት ተብሎ የተዘጋጀ ነው ማለት ነው። እንደምታያቸው እርግጠኛ ነኝ ለፊት ተብሎ የተዘጋጀ ስለሆነ ማለት ነው። ይሄው የፊት ምስል አለው ማለት ነው። ፊቷን ተቀብታ ምናምን ነው እና ተጠቀሙት ውዶቼ። የሚጠቅም ነገር ነው ማለት ነው። አብዛኛውን ጊዜ ማለት ነው ብዙዎቻችን ይሄማ አይጠቅምም ይሄማ ይጎዳናል ምናምን ነገር ምን ልጆች አለን ማለት ነው። ግን እንደዛ መሆን የለበትም። አሪፍ አሪፍ ነገር እንደዚህ ይዘን ስንመጣ መቼስ ይሄ ራሴ አልሰራሁትም አይደለ? ይሄ ራሱ ለፊት ተብሎ የተዘጋጀ ነው። እንደሚጠቅምና ውጤታማ እንደሚያደርጋችሁ ደግሞ እርግጠኛ ነኝ። ውጤቱን ደግሞ በቅርብ ጊዜ እንደምታገኙትና ደስተኛ እንደምትሆኑ እርግጠኛ ነኝ ማለት ነው። ይህም እንደዛው ማለት ነው። ሳሙኑ ገዝታችሁ ማለት ነው። የሳቡን ማለት ነው በጣም አሪፍ ነው። ግዙትና ሁለቱን አንድ ላይ ማለት ነው። እኔ ሁለቱን አንድ ላይ ጠልቤው ነው። ኦንላይን ነው እኔ በነገራችን ላይ የጠለብኩት። ኦንላይን ጠልባችሁ ማለት ነው የምትችሉ ልጆች ኦንላይን ጠልባችሁ መጠቀም ትችላላችሁ። ከቻላችሁ፣ ካልቻላችሁ ደግሞ ከማንኛውም ፋርማሲ ልታገኙት ትችላላችሁ። ግዙና ተጠቀሙ። እንደሚጠቅማችሁ 100% እርግጠኛ ነኝ ውዶቼ። እና ለፊታችሁ በጣም አሪፍ ነው። አሁን ፊቴ ደርቋል ማለት ነው። ደርቋል። ነጭ ነጭ የሆነ ነው። ደርቋል። ወለቻው ምንም ነገር የለው። ደርቋል። ታዲያ ነው ድርቅ የሚል ምንም አይቆይም። ድርቅ ብሏል። ትንሽ ነው የሚቀረው እና ተጠቀሙት ውዶቼ። እና በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። እናንተ ደግሞ ላይክ እና ሼር ማድረጋችሁን አትዘንጉ። አበረታቱ ውዶቼ። ቪዲዮዬን ደግሞ ላይክ በማድረግ ኮሜንት በመስጠት ሰብስክራይብ ያላደረጋችሁ ልጅ ደግሞ ሰብስክራይብ በማድረግ ተባበሩ ማለት ነው ውዶቼ። እና የዛሬ ቆይታ ይህን ይመስላል ማለት ነው። ዛሬ እኔ ራሱ ፊቴ ሌላ ሰው ነው የመሰለኝ ማለት ነው። በጣም ያስፈራል ማለት ነው።
የማያውቀኝ ሰው ማለት ነው ይደነግጣል ማለት ነው። በነገራችን ላይ እንደዚህ ፊት ምናምን እንደዚህ ተቀባቶ በጣም ነው የሚያስጠላ። የሆነ ትንሽ የማስፈራት ባህሪ ያለው እና ልጅ ተጣጥቤ ደግሞ እመለሳለሁ ማለት ነው። ታጥቤ ደግሞ መጥቼ አሳያቸዋለሁ ፊቴ እንዴት እንደሚቀየርና ፊቴ ለስላሳ እንደሚሆን ተጣጥቤ አሳያቸዋለሁ። እናንተ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት ማድረጉን እንዳይዘነጉ። በሌላ ቪዲዮ ፊቴን ተጣጥቤ እመለሳለሁ። በሌላ ቪዲዮ ደግሞ በሚቀጥለው ለእናንተ አሪፍ የሆነ ጥሩ ነገር ይዤላችሁ እመጣለሁ ማለት ነው ወዶቼ። ለዛሬው ግን አሁን ወረ መታጠብ ሄዳለሁ። ያው ወረ መታጠቢያ ቦታ ይያችሁ እንዳልሄድ ስለማይመቸኝ ነው። ጠብቁኝ፣ ታጥቤ እመለሳለሁ። እና ወዶቼ ይሄው ታጥቤ መጥቻለሁ አሁንም በድጋሚ ማለት ነው። ምንም ነገር የተቀባሁት ነገር የለም ማለት ነው። እና በዚህ አሁን ለምሳሌ ይሄ ሳሙና በማንኛውም ቦታ ታገኙታላችሁ። ይሄ ሳሙና በጣም አሪፍ ነው ማለት ነው። ይሄ ልክ ተቀብታችሁ ከጨረሳችሁ በኋላ 10 ደቂቃ 20 ደቂቃ ከቆያችሁ በኋላ ማለት ነው ከዛ እንትን በሉት በዚህ ሳሙና ታጠቡት። ይሄ ሳሙና በጣም አሪፍ ነው። ፋርማሲ ታገኙታላችሁ ወይም ደግሞ ሱቅ ላይ ታገኙታላችሁ ማለት ነው ውዶቼ። እና ለፊታችሁ በጣም እንደሚስማማችሁና በጣም አሪፍ ነው ማለት ነው። ምንም የሚጎዳ ነገር የለውም። ተጠቀሙት፣ ይጠቅማችኋል። ይሄ ደግሞ ምንም ችግር የለውም። ይታያችኋል አይደለም? እኔ ቅድም እንደተቀባሁት አድርጋችሁ ሳይበዛ በየሳምንቱ አንዴ በሳምንት አንዴ እንትን እያላችሁ ለ10 ደቂቃ ከቻላችሁ 20 ደቂቃ ይቆይ። ለፊታችን እንትን ብሎ ይዘናል፣ ውጥር አድርጎ ስለሚይዘናል ይሄ ለፊት በጣም አሪፍ ነው። የሆነ ትንሽ ነጠብጣብ ካለብን ቡጉር ኑሮን ማለት ነው የቡጉሩ ጠባሳ የቀረው እሱ በጣም ያነሳልናል ማለት ነው። ቆዳችን ልክ እንደ አዲስ ነው የሚታደስ ማለት ነው ውዶቼ። እና ለፊታችን በጣም አሪፍ ነው። ይሄ ምንም ችግር የለው። ይሄ የትም ቦታ ታገኙታላችሁ ማለት ነው። እርግጠኛ ነኝ እንደሚታያችሁ ማለት ነው ይሄ ማለት ነው። እና ወዶች ተጠቀሙት፣ ይጠቅማችኋል። ለኔ ስለተስማማኝና እኔ ተጠቅሜ ስላየሁት ነው ማለት ነው። ያው ቅድም እንደተቀባሁት አድርጋችሁ እናንተ ተጠቀሙት፣ ይጠቅማችኋል። ለፊታችሁ ለራሳችሁ እንክብካቤ የራሳችን ነው። ሁሉም ነገር በእጃችን ነው ማለት ነው። ይሄን ከተቀባችሁት ልክ በኋላ ማለት ነው ይሄን በዚህ ሳሙና ማለት ነው መታጠብ ከፈለጋችሁ በሌላ ሳሙና መታጠብ ትችላላችሁ። እንደ ምርጫችሁ ነው። ይታያችኋል። ይሄ በጣም ለፊት አሪፍ ነው ማለት ነው። ለ5 ደቂቃ ፊታችሁን እንትን ማለት አለባችሁ። ይሄን ተቀብታችሁ ማሸት አለባችሁ። በደንብ ሽት ታደርጉትና ለ5 ደቂቃ ዝም ብላችሁ ወይ 3 ደቂቃ ወይ 5 ደቂቃ ታሹታላችሁ በደንብ ማለት ነው። ካሻችሁት በኋላ በደንብ እንትን ይሄን ሁሉ እንዳለ ፊታችሁን ካሻችሁት በኋላ 5 ደቂቃ ከቻላችሁ፣ ካልቻላችሁ ደግሞ 3 ደቂቃ 2 ደቂቃ ምንም ችግር የለው። እሽት አድርጋችሁ ወዛ ታጠቡታላችሁ። ከታጠባችሁት በኋላ ምንም ክሬም መቀባት አያስፈልግም። ማታ ከሆነ ባዝሊን ተቀቡ፣ ማታ ካልሆነ ደግሞ ምንም ችግር የለው። ፊታችሁ ምናልባት ውጥር አድርጎ ሊይዛችሁ ይችላል ማለት ነው። ግን የሆነ የቀን ክሬም አለ፣ እሱን መጠቀም ትችላላችሁ ማለት ነው ውዶቼ። እና እንደምትወዱት 100% እርግጠኛ ነኝ፣ እንደሚስማማችሁ ማለት ነው። እኔ ተጠቅሜ ስላየሁት ነው፣ ውጤቱን ስላገኘሁበት ነው። ምንም የሚያመጣው ችግርና ምንም የሚያመጣው ነገር የለም። በጣም አሪፍ ነው ለፊት። ለፊት ተብሎ ነው የተዘጋጀ እና ወደቺ ተጠቀሙት። እንደሚጠቅማችሁ ደግሞ እርግጠኛ ነኝ። ችላ አትበሉ። ራሳችሁ ሁሉም ነገር በእጃችሁ ሆኖ አብዛኛውን ጊዜ ሁሉም ነገር በእጃችን ሆኖ የሆነ የምንዘናጋቸው ነገሮች አሉ። መዘናጋት የለብንም ወደቺ። ከቻላችሁ ከስራችሁ እኩል ለኩል ለራሳችሁን ብታካሄዱ ራሳችሁን መጠበቅ አለባችሁ። ለምን ራሳችን ከጠበቅን አሪፍ ነው ማለት ነው። ስለዚህ ወዶቼ ተጠቀሙት። በሌላ ቪዲዮ እስክንገናኝ የቲጂ ዩቲዩብን ላይክ፣ ኮሜንት፣ ሼር በማድረግ ተባበሩ ወዶቼ። ቅን መሆን ለራስ ነው። ቅን ከሆነ ምንጊዜም አሸናፊዎች ነን ማለት ነው። ለሰው ጥሩ ነገር ካሰብን ጥሩ ደረጃ ላይ እንደርሳለን ማለት ሰው እንትን ይላችኋል። የባሰ ጥሩነታችሁን እያየ ስነ ምግባራችሁን እያየ ይቀርባቸዋል። ለሰው ጥሩ ካልሆነ ማንም ሰው ከጎናችን አይሆንም። ሰው የምናጣበት ቀን ሊኖረን ይችላል። የሰው ያለ የምንልበት ቀን ሊኖር ይችላል። ሰው የሚናፍቀን ቀን ሊኖር ይችላል። መጥፎ ከሆነ ማለት ነው። ጥሩ ከሆነ ግን በሰዎች ተከበን እንኖራለን ማለት ነው። እና ቀን መሆን ለራስ ነው።
እናንተ ደግሞ ላይክ የምትለውን ቀይዋን አንዴ ጫን በማለት የደወል ምልክቷንም አንዴ ጫን በማለት የቲጂ ቤተሰብ ይሁኑ። እኔ ደግሞ ለእናንተ አሪፍ ነገር ይዤላችሁ እመጣለሁ። ለኔ ይጠቀመኝ እናንተ ደግሞ እንድትጠቀሙበት ማለት ነው። ለራሴ የጠቀመኝና ራሴ ሞክሬ ያየሁትን ወደ እናንተ ይዤላችሁ እመጣለሁ። እናንተ ደግሞ ተባባሪ ላይክ በማድረግ ኮሜንት በመስጠት መቼስ ሰው ነኝና ልሳሳት እችላለሁ። ጥፋት ካለብኝ ጥፋቴን በኮሜንት አስቀምጡልኝ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ ውዶቼ። ውድድ አደርጋችኋለሁ። ባይ